እኔ ዶክተር አለሙ አቦታ እባላለሁ። የሐዋሳ ዩኒቨርሲቲ ረዳት ፕሮፌሰር ነኝ። በሌላ በኩል ደግሞ የፋየር ሃውስ ሚኒስትሪ ባለቤት ነኝ። በኢቫንጀሊዝም እና በተለያዩ ሱሳሱስ ውስጥ ያሉትን በማሰልጠን ወደ እግዚአብሔር መንግስት የመጨመርና እንዲለወጡ ትሬኒንግ ወስዶ በተለያዩ ከስሞል ቢዝነስ ጀምሮ ህይወታቸውን እንዲቀይሩ የማድረግ ስራ እንሰራለን። እንደዚሁም ደግሞ በሌላ በኩል በማይጠፋ ዘር የወንጌል አገልግሎት ሚኒስትሪም አብረን እንሰራለን። እሱም ደግሞ በብዙ ብራንቾች አሉት። እንደገና በኢቫንጀሊዝም በዚህ ሚሽነሪዎችን አገር ውስጥና ከሀገር ውጪ በመላክ ይታወቃል። እንደዚሁም ደግሞ ጎዳና ላይ ያሉትን የማንሳት ኦርፋኖችን፣ አቅመ ደካማ የሆኑትን በመርዳት ቤት ሰርቶ በመስጠት እንደዚሁም በዋናነት ማረሚያ ተቋም ውስጥ ያሉት ታራሚዎችን የህግ ታራሚዎችን ሄደን በማገልገል በተለይ በወላይታ፣ በይርጋለም፣ በአላባ፣ በሆሳና እንዲሁም በአርባ ምንጭ ያሉ ታራሚዎችን በመጠየቅ እና እናገለግላለን። በዚህ አገልግሎት ብዙዎች ወደ እግዚአብሔር መንግስት የተጨመሩበት ሁኔታ አለ። በማቴሪያልም ደግሞ እንደግፋቸዋለን። እግዚአብሔር ብዙ ድንቅ ስራ ይሰራል። ሌሎች ትምህርት ቤት መማር እየፈለጉ ያልቻሉትን በዚህ በመስከረም ወር ላይ ደብተር፣ የተለያዩ ቁሳቁሶችን በመስጠት ወደ ትምህርት ቤት የገቡበት ሁኔታ አለ። በተጨማሪም አሁን ሌላው በዚህ በጀነሮሲቲ ፓዝ ላይ 2 ዓመት ይሆነኛል ከነሱ ጋር መሳተፍ ከጀመሩ። በዚህ አገልግሎት ደግሞ ካታሊስቶችን በማሰልጠን በተለያዩ ቦታ እስከ ጂንካ ድረስ በወላይታ ሶዶ በአሁኑ ሰዓት ደግሞ ሐዋሳ ላይ እየሰለጠኑ ያሉበት ሁኔታ አለ። ይሄ ደግሞ ምንድነው ወንጌል በቃል ብቻ ሳይሆን በስራ እንደመጣ በኢትዮጵያ ውስጥ ብዙ ያልታዩ የተረሱ ጉዳይ ምንድነው? ወንጌል አለ፣ ሰው ይሰብካል፣ ብዙ ሰባኪ አለ፣ ብዙ አስተማሪ አለ። ነገር ግን በተግባር ላይ ስራ ላይ ብዙ አይታይም። በመናገር እንታወቃለን፣ ግን በመስራት ላይ ብዙ አንታወቅም። ወንጌል ደግሞ በመስጠት ነው። ይህንን ያስተማረው ደግሞ እግዚአብሔር ራሱ ነው። ምን በማድረግ አንድያ ልጁን እስኪሰጥ ድረስ ወደደን ይላል ዮሐንስ ወንጌል 3:16 ላይ አንድያ ልጁን እስኪሰጥ ድረስ መውደድ ወይም ፍቅር እስከ መስጠት ድረስ ነው። ስለዚህ ፍቅር የሚታወቀው በመስጠት ነው። ስንሰጥ ነው የክርስቶስን ፍቅር ማሳየት የምንችለው። ሰዎችም ደግሞ ወደ እግዚአብሔር መንግስት የሚመጡት መሰጠታችንና መስጠታችንን፣ አንደኛ ለእግዚአብሔር መሰጠት፣ ቀጥሎ ደግሞ በመስጠት የተሰጠ ሰው ይሰጣል። በዚህ አግባብ እንግዲህ እያገለገልኩ እገኛለሁ። በዚህ በጀነሮሲቲ አገልግሎት አንድ ወሳኝ ነገር አለና በሂንድ ሀገር ሳምፕል የተወሰደ ያለ ብዙውን ጊዜ ለስልጠና የሚጠቀሙበት 4 ፊልሞች አሉ። ከአራቱ አንደኛውና ዋነኛው ሃንድፉል ራይስ፣ አንድ ጭብጥ ሩዝ በማጠራቀም ያንን ደግሞ ለሌላቸው ለተቸገሩት በመስጠት የተጀመረው አገልግሎት የብዙዎችን ህይወት ቀይሮ ኢኮኖሚካሊ ከቀየረው በኋላ እነሱ ደግሞ የሚሰብኩትና የሚያገለግሉትን አገልግሎት ያለምንም ችግር ተቀበሉ። በአሁኑ ሰዓት በኖርዝ ኢስት ኢንዲያ ሙዝራም ስቴት ላይ ክርስቲያኒቲ 100% ደርሷል። ሂንዱ ሪሊጅን ነበረ እና ወደ 300 ሚሊዮን አማልክት ያሉበት አገር ናት ሂንድ። ከዚህ ውስጥ ነው እንግዲህ ሙዝራም ክርስቲያኖች ጅምር ላይ የሰሩት ስራ ያንን በማየት ብዙዎች ወደ እነሱ ተቀላቀሉ።
በአሁኑ ሰዓት 100% በመሆኑ ባለፈው የዛሬ ዓመት ኦገስት ላይ ባደረኩት የወንጌል ጉዞ ላይ ደርሼ ተመልክቻለሁ። 7 ስቴቶችን ህንድ ሀገር አሉ የተባሉ ብዙ ስቴቶችን ደርሻለሁና የለም ወንጌል የለም እዛ ሀገር ጣዖትን ነው ብዙ አይነት ጣዖታትን ነው የሚያመልኩት። እና ወደ ኖርዝ ኢስት ደግሞ ሲደርስ ይሄን ተመልክቻለሁ። ይሄ በልግስና የመጣ ወንጌል ነው። ስለዚህ ወንጌል በዛ መልኩ እንደመስፋፋ ነው የተማርኩት።